ሰላም ጤና ይስጥልኝ እንዴት ናችሁ? እስቲ ዛሬ ደግሞ ወደ መሆኒ በሚባለው አካባቢ በትግራይ ክልል ደቡባዊ ዞን የሚገኝ ጎልጎል ራያ ተብሎ በሚጠራው ስፍራ አካባቢ ያለው የእርሻ መሬት ጉብኝት ላይ ነን። እንደምታዩት እንግዲህ በጣም ሰፊ የሆነ መሬት ነው። ደስ የሚል የእርሻ መሬት። አሁን እንግዲህ በጋ ላይ ነን፣ ሚያዝያ አካባቢ ሆነን ያው እንዲህ በመስኖ የለማ የበቆሎ ምርት በማቆጥቆጥ ላይ ይገኛል። ያው ምርቱ እንግዲህ እንደምታዩት ነው። በጣም ደስ የሚል ቦታ ነው። ለምለም መሬት፣ እጅግ ማራኪ የሆነ እይታ ያለው ነውና እንግዲህ ይህንን ገነት የሆነ መሬት ያው እየጎበኘ ነው እንገኛለን። እንግዲህ ይህ አካባቢ መሆኒ አካባቢ ነው። እንግዲህ ጎልጎል ራያ ተብሎ በትግራይ ክልል የሚገኘው ቦታ ነውና ይህ የበጋ መስኖ በሚያዝያ ወር እየለማ ያለ የበቆሎ ምርት ነውና እስቲ አንዳንድ ነገሮችን በትግርኛ ጤና ይስጥልኝ ሀሜለው አይተብረሃ እስቲ ስለ ናይ ጎልጎል ራያ እሽተይ ንገሩና። እዚ አካባቢ ሽሙ እንታይ ይበሃል? ጎልጎል ራያ ይበሃል። ቦታኡ ግን እንታይ ይበሃል? አጃጁ ዓዲ ብርሃ ጎል ይበሃል። ሕዚ ግን ሃምስቱ ኣለኹሞ ልምዓቱ ፅቡቅ ልምዓት እዩ እኒሆ። ብጣዕሚ ደስ ዝብል ሓጋይ ወታርኪ ትኽክል እዚኡ ምርቲ እዚኡ ብጣዕሚ ተስፋ ዝህቦ ነገር ብጣዕሚ ማለት እዚ ናይ ውልቀ ሰብ ናይ ገባራት ድዩ ናይ ኢንቨስተራት እዩ? አይ ናይ ገባር ካብዚ መላኡ ትርሓይሮ መስለይ በቃ ናይ ገባር ኢንቨስተራት ዝበሃል ኣብ ከባቢ የለ ናይ ገባር እዩ ሙሉ ገባር ዳምሮቱ ዳልምዕ ናይ ገባር ብጣዕሚ ደስ ዝብል ብዙሕ ኢንቨስተራት ግን እኒአው እዮም ኣብዚ ኣበይ ከባቢ እዩ? እቲ ፍሉይ ቦትኡ እንታይ ዝበሃል ከባቢ እዮም እኒአው? ያው እዮም ብዙሕ እዩ። ምክንያቱ ካብ ጨቆን ሒዙ ካብ ክላዕሊ ካብ ባቡር ሃልቲ ሒዙ ክስታት